እና እኔ በችግረኞች ላይ አላመስኩም አልኩ። ጥቅም የቀረብኝ ብዬ አምጭም አላውቅም፣ አላመስኩም። ያንን የሚያደርግ ሰው ከጥቅሙ አንጻር አመፃ ቢያነሳ እውነት መነጽር ናት። ሰሞኑን ሁለተኛ መፈንቅለ መንግስት ነው የተደረገብኝ። መፈንቅለ መንግስት እንደዛ አይደረግም። ቴክኒካሊ አማጩ ቡድን እኔም ላይ አምጿል። ይሄ የቅርብ ጊዜ ትውስታ ነው። ስንት ሰው ነው መድኃኒት ፈልጉ ሐኪሙ የለም እየተባለ ሲጨነቅ ነበር፣ አልተከፈለኝም ስለሚል የጥቅም ጉዳይ ስለሆነ ሰው መነጽሩን እንዲያስተካክል ነው እንጂ እንዲያው በየትኛው ሞራል ነው ግዴታን አገልግሎትን ከጥቅም ጋር ሰው የሚያያይዘው? እና አንዳንዴ እኔ ጋር ጥቅም ቀድሞ አያውቅም። የሚገርም ነው እይታ። ታዲያ ይሄ ሁሉ ሰው ይሄ ሁሉ በሽተኛ ሐኪም ጠፍቶ ሲሰቃይ ሲንገላታ አንተ ምን እየሰራህ ነበር? አንተ ለምን አላከምካቸው? አንተና ግብረ አበሮችህ ምን እየሰራችሁ ነበር? በእርግጥ እኛ ሐኪሞች በጣም አጥፍተናል። የሆስፒታሉ አወቃቀር ይስተካከል፣ ደሞዛችን ይጨመርልን፣ ኑሮ ከብዶናል፣ አልቻልንም ብለን መጠየቃችን በግልጽ ጥፋት ነው። 1 3 4 5 የግል አካውንት ከፍተን ህዝቡን ብንመዘብር የተሻለ ነበር። አመጹብኝ ያልከው እኛ እናንተ እንኳን እንወዳደርም። ዴሉዥናል ስቴት ውስጥ ነው ያለው እና እያመመ ስለሆነ ብትታከም የተሻለ ነው። እና ደግሞ የግል ጥቅምህን አንተ ስለማታስቀድም ያው ይሄ ሰውዬ የቤት ኪራይ የምከፍለው ቸግሮኛል እባክህ መልስልኝ። ዮሐንስ ሰላም አደር ዝም አልከኝ። ወር እኮ ሊሞላ ነው በመሀል አስገባለሁ ብለኝ ዝም አልከኝ። ስንት ጊዜ ሁላ እየለመንኩ ነበር፣ ስልክ ጠፍቶብኝ አሁን በመከራ ነው በቀደም ያገኘሁት። በመሀል አስገባለሁ ብለህ ዝም አልከኝ እና እባክህ ከቻልክ እርዳኝ፣ ካልሆነ ግማሹን ብር ላክልኝና የቤት ኪራይ እንኳን እንድከፍል አድርገኝ። በክርስቶስ ይዣለሁ፣ በጣም ችግር ላይ ነው። ጆኒ ሰላም ዋልክ? እግዚአብሔር ይመስገን ሰላም ነው አለን ጆኒ። ረጆኔ በክርስቶስ በጣም ተቸግሬያለሁ። አርብ ቀጥሬ ነበር ዝም አልከኝ። አረ በክርስቶስ አረ በአማኑኤል አረ በዛሬ በስላሴዎች ይያለሁ። እውነት በጣም ነው የተቸገርኩት ከመነገር በላይ ክርስቶስ